የትም ቦታ ብትሆኑ ሞት ይደርስባችኋል። የትም ቦታ ሞት ያገኘናል። የምንሞትበት ቦታ አላህ ያወቀው ያስቀመጠው ነው። አንዴ ነቢዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ እያለ አንድ እንግዳ ገባ። ይህ እንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ። ከዛም ከእሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል። በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነቢዩላህ ሱለይማንን ጠየቃቸው። ያ ነቢይ አላህ፣ አንተ የአላህ ነቢይ፣ ይህ ሰው ማን ነው? አስተያየቱ ደስ አላለኝም። በጣም አተኩሮ ተመለከተኝ ይሳላቸው። ነቢዩላህ ሱለይማን ምን አሉት? ሃዛ መለኩል መውት፣ ይህ እኮ የሞት መላኢካ ነው አሉት። ደነገጠ። ትክ ብሎ ማየቱ አስፈራው። ምን አለችው? ያ ነቢይ አላህ እንሹዱከ አላህ፣ በአላህ ይሆንብህ፣ አሁን ንፋስን እዘዝልኝና ህንድ አገር ወስዶ እንዲጥለኝ አድርግ፣ ሩቅ ቦታ ላከኝ አላቸው። ነቢዩላህ ሱለይማን አላህ ስብሓነሁ ወተዓላ ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭ ይሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበረ። ጉዱውሃ ሸኽር ወረዋሁሃ ሸኽር፣ የዛን ያህል ትጓዝ ነበር። ሸኙት። ይህን ሰው ህንድ አገር ወስደው ጣሉት። ጧት ነበረ የመለከል መውት መጥቶ ይህን ሰው ያየው። በበነጋው ጧት ሲመጣ መለከል መውት ወደ ነቢዩላህ ሱለይማን ጠየቁት። አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው አቤቱታ አቅርቦብሃል አሉት። መለከል መውቱ ምን አለ? ወላሂ በጣም ገርሞኝ ነው አላቸው። ምነዋ አላሁ ስብሓነሁ ወተዓላ ይህን ሰው ከሰዓት ህንድ አገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበረ። አንተ ጋር ሳየው አሁን እንዴት ህንድ አገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበርኩ። ተገርሜ ያየሁት ለዛ ነው። ህንድም አገር ከሰዓት ስሄድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር። ሩሑን ይዤው መጣ። ላ ኢላሃ ኢላላህ ቁል በላቸው አንተ ሙሐመድ ኢነል መውተ አለዚ ተፍሩነ ሚን፣ ያ የምትሸሹት ሞት ፈኢነሁ ሙላቂኩም፣ ያገኛችኋል። የትም ቦታ እንሂድ ቦታው የታወቀ ነው። አንድ ሰፈር ላይ ወባ በሽታ ገባ። ወባ ሲገባ አንድ ወጣት ከዚህ እድናለሁ ብሎ አገር ለቅቄ እሄዳለሁ አለ። አባትም ምን አሉት? ያ ቡነየ እጅሊስ ማዓና፣ እኛ ጋር ቁጭ በል፣ ዩሲቡከ ማ ዩሲቡና፣ ሚያገኘን ችግር ያገኘሃል፣ ጥለህና ትድባካ አሉት። በጭራሽ አለ። ተሳፈረና ተንቀሳቀሰ። መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም አለ ሊተኛ አስበው። እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው። እዛው ላይ ሞተ። አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው። በጣም አዘኑና ይችን ስንኝ ቋጠሩ። ራሓ የብጊ ነጅወተን ሚን ሃላኪን ፈሃለክ ወልመናያ ራሲዳቱን ልልፈታ ሐይሱ ተለክ ኩሉ ሸይእን ቃትሉን ሒነ ተልቃ አጀለክ። ራሓ የብጊ ነጅወተን ሚን ሃላኪን ፈሃለክ፣ ሰላም ሆናለው ከሞት ድናለው ብሎ ልጅ ሄደ ፈሃለክ፣ ግን ሞተ። ወልመናያ ሞት እኮ ራሲዳቱን ልልፈታ ሐይሱ ሰለክ፣ ለአንድ ሰው የትም ቦታ ቢሄድ ሞት ተከታትሎት ነው የሚመጣ፣ ይጠብቀዋል ቁሞ። ኩሉ ሸይእን ቃትሉን፣ ሁሉ ነገር ላንተ ገዳይ ይሆናል። ሒነ ተልቃ አጀለክ፣ አጀል ሲደርስ ሁሉም ነገር ላንተ ገዳይ ነው። ወድቀ ትሞታለህ፣ ተጋጅተ ትሞታለህ። ሁሉም ነገር ገዳይ ነው። ምነው ሰዓት ደርሷል። ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ። ነገር ግን የት ነው ምን ሞተው? አላህ መልስ ሰጠ። ወላ ተድሪ ነፍሱን ቢአይ አርድን ተሞት፣ አንዲት ነፍስ የምትሞትበትን ቦታ አታቅም ይለናል ስብሓነሁ ወተዓላ። ምን ሞትበትን ቦታ አናቀው። አላህ ሁላችንን ይዘንልን። ምን ሞትበት ቦታ አላህ ዘንድ የተወሰነ ነው። ሞት ትንሽም ትልቅም አይልም፣ የዕድሜ ክልል የለውም። ለየሁሉ ሰው ይዳረሳል። ካነ አልሐሰኑ አልበስሪ የቁል ልሽዩኽ፣ ሐሰኑ አልበስሪ ታላቁ ኢማም ሼኾችን በዕድሜ የገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር። አዩሃ ሽዩኽ
እናንተ አባቶች ማዛ ወራء الزرع إذا بلغ إلا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል? ምን እየተጠባበቃችሁ ነው? ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል? አዩሃ الشباب እናንተ ወጣቶች አማ ረአይቱም ዘርዐን አከለትሁ الአፈቱ قبل أن يبلغ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ የመታው አዝመራ አይታችሁ አታውቁም? መሃል ላይ የተቀጨ። እናንተስ ምንድነው የሚያዘናጋችሁ? ለሁሉም ሞት ይመጣል።